ሰላም ሰላም እንዴት ናችሁ? ውድ ኢትዮጵያውያን ይህን ቪዲዮ ለምታዩ ኢትዮጵያውያን በሙሉ ሰላምታዬ በያላችሁበት ድረሳችሁ። ዛሬ እስቲ ከሸኢን ያዘዝኳቸውን ልብሶች ላሳያችሁ፣ አብረን እናያለን ማለት ነው። አብራችሁን ቆዩ። እዚህ ጋር ብሬ ያለቀ እያልኩ ነው እንግዲህ። ፈልገሽ ወደሽ በገባሽ ስረግጦሽ አይክፋሽ ነገር ነውና ያ በቀደም ነው የመጣልኝ እቃው። ያዘዝኳቸው ልብሶች በቀደም ነው የመጡትና እቺን ቁምጣ በጣም ነው የወደድኳት። በእውነት እኔ ቁምጣ በጣም ነው የምወደው። አጭር ቀሚስ አጭር ቁምጣ ነው በቃ። እኔ አጭር ስለሆንኩ እንደዛ አይነት ልብሶች ናቸው የሚያምሩብኝና ለዛ ነው በአጭር ቀሚስ ቁምጣ ምናምን በጣም ነው የምወደውና ቁምጣን በጣም ነው የወደድኳት። እና ከሸኢን ያዘዝኳቸውን እቃ አብረን እናያለን ማለት ነው። በዚህ አጋጣሚ ከኢትዮጵያ የምትመጡ ፍሬሽ ልጆች እንደው ልብስ እንዳገዙ፣ እውነቴን ነው የምላችሁ። ልብስ በጭራሽ እንዳገዙ፣ እውነቴን ነው የምላችሁ። ምንም አይጠቅማችሁም ልብስ በእውነት። ከእኛ ራሱ መካሪ አተን ነው እኛ ራሱ ለእኛ እንደዚህ ልብስ አትግዙ ምናምን ብሎ የሚመክረንና ሪኮመንድ የሚያደርገን ሰው አተን ነው እናቱ ልብስ የገዛ ነው። እና ልብስ እንዳገዙ፣ ከቻላችሁ ብራችሁን ጠርቀምቀም አድርጋችሁ ወርቅ ግዙ፣ ካልቻላችሁን ገንዘባችሁን አካውንት ላይ አስቀምጡ። እውነቴን ነው የምላችሁ። እና ምንድነው እኔ በጣም ነው ያዘንኩት እውነት ለመናገር የገዛኋቸው። በተለይ ኦንላይን የምትገዙ ሸኢን በእርግጥ ጥሩ እቃዎችን ነው የሚያመጣ፣ ግን እንዳለ እኔ ግማሹ ጠቦኛል። የገዛኋቸው ልብሶች ማለት ነው ጠቦኛል። ለምሳሌ ይሄ ቀሚስ በጣም ወድጄን የገዛሁት፣ ግን ሲመጣ ብዙም አልወደድኩትም፣ አልጠበበኝም። እርግጥ ስትረች ነው ስትረች ያደርጋል፣ ግን እንደምታዩት አይደለም። እንትኑ ላይ እንደማስታወቂያው ላይ እንደምታዩት አይደለም። እና በእርግጥ አንዳንዱ አሪፍ ነው፣ ግን እኔ አንዳንዶቹን አልወደድኳቸው እና በጣም ተናድጃለሁ። ግማሹ ጠቦኛል እና በጣም ተናድጃለሁ። እና በዚህ አመት በተቻለኝ መጠን ልብስ ላለመግዛት ነው ጥረት የማደርገው ማለት ነው። እና 100 ትሁን 50 ብር ትሁን 10 ብር ትሁን አጠረቃቅሞ ወርቅ መግዛት የመሰለ ነገር የለም። እውነቴን ነው የምላችሁ። እና ልብስ ከሳራ ነው። እኔ አሁን እኔ ነቃሁት። እውነቴን ነው የምላችሁ። በእርግጥ ይሄ ልብስ ሁሉም አንድ አይደለም የተገዙ፣ በሂደት የተገዙት ናቸውና ብዙ ልብሶች አሉኝ ኢትዮጵያ ያላኳቸው ራሱ አይ ቲንክ አንድ ሱቅ ሙሉ ልብስ አለኝ። ብዙ ሻንጣዎችን ካርጎ አድርጌ ያለውና በጣም የተናደድኩት እውነት ለመናገር። በቃ ለምንድን ነው አሁን ቁጭ ብዬ ሳስበው፣ በቃ ቁጭ ብላችሁ እኮ የሆነ ጊዜ ታስቡ በጣም ነው የሚቆጫችሁ። እውነት ቆጨኝ። ገንዘቤን እዛ ላይ ከማጠፋ እንደው አጠራቅሜ ወርቅ ብገዛ ኑሮ ወይም ደግሞ በቃ የሆነ ነገር ባረግበት ምናምን ብዬ እንትን አልኩኝ። ሰው ከሆነ በኋላ መቆጨቱ ምንም ጥቅም የለውም። ሆነዋል። በእርግጥ ልብሶቹ በጣም ምርጦች ናቸው። ኳሊቲ በጣም አሪፍ ነው። አሪፍ ልብሱ ነው። አብዛኛውን እኔ በእርግጥ ከሸኢን የተወሰነ ነው እንጂ አብዛኛውን ከሞል ነው የገዟቸው፣ ኢትዮጵያ የላኳቸው ማለት ነው። እዚህ ጋር ያሉት እንዳለ ከሸኢን ነው የገዛቸው። በእርግጥ ይሄ ቀሚስ በቀደም ነው የገዛሁት 20 ምናምን፣ ብዙ ብር ባይሆንም ተደምሮ ግን ብዙ ብር ነው የሚሆነው እውነት ለመናገር ማለት ነው። ሲደማመር ብዙ ነው ራሱ አሁን በቃ ከ2020 ጀምሮ የገዛኋቸው ልብሶችን ደመርኩና 6000 ሪያል ማለት ነው። ከዛ ወደ ኢትዮጵያ ምናምን ወይኔ 200,000 ብር። አሁን ቤት እየሰራው ነው። መስታወት ይገጥምልኝ ነበር አንድ ክላስ ቢያንስ ግማሹን ቤቴን እንትን ያደርግልኝ ነበር። ምንድነው ሴራሚክ ያስገባልኝ ነበር ይሄም ልብስ ከምገዛ። ግማሹ ጠበበኝ ምናምን ነገር እየተናደድኩ ነበር። በእርግጥ የምለበሱ ልብሶች ናቸው። ካልሆነ እንግዲህ ከጠበቡኛው ፍራቴን ካልቀነስኩኝ ወደ ገበያ ይወጣሉ። ሸራም ቢሆን አንጥፌ መገናኛ ጋር በቃ ቸረችሮዋለሁ እንጂ ምንድነው ማረገው ምናምን ብዬ እንትን አልኩኝና ለእናንተ ለብዙዎቻችሁ ላስተላልፍ የፈለኩት በዚህ አጋጣሚ በተለይ ከኢትዮጵያ የምትመጡ ልብስ በጭራሽ እንዳገዙ። የስራ ልብስ ምናምን በእርግጥ በስፖንሰር የምትመጡ ከሆነ እነሱ ናቸው የሚገዙላችሁ። ምናልባት በባህር ምናምን የምትመጡ ሰዎች አላችሁ፣ ለስራ የሚሆን 4 ልብስ ይበቃችኋል። ከዛ በተረፈ ግን ብራችሁን በሰልባጅ አትጨርሱ። እውነቴን ነው የምላችሁ። እኔ መካሪ አጥቼ ነው አሁን አይደለም እንደው በእውነት በቃ የገባኝ ነገሩ። ለማንኛውም ቡና እየጠጣን እናውራ እስቲና ይሄ ቀሚስ በጣም ነው የምወደው። በእርግጥ ስትራች ስለሚያደርግ በጣም ነው። አንዳንድ ልብሶችን በጣም ነው የምወዳቸው። ግማሹ ግን የመጡን ልብስ እውነቴን ነው የምላችሁ እንዳሰብኩት አይደለም፣ እንደጠበቅኩት አይደለም። በተለይ ከኦንላይን መግዛት ከሳራ ነው። ከኦንላይን መግዛት ሳይዛችሁን ካላወቃችሁ፣ በእርግጥ እኔ ሳይዜን አውቅ ነበር እንደነገርኳችሁ። በረመዳን ነው የወፈርኩት። እንግዲህ 2 ወር ጊዜ ከወሰድኩኝ ከሳለው ብዬ አስባለሁ።
ኢትዮጵያ ከሄድኩ ደግሞ በደንብ ጂም እሰራለሁ። እና ብቻ ግን ልብሶችን ለብሼ ያላሳያችሁ በፎቶ የተነሷችሁን ግማሹን በፎቶ አስገብቼ አሳያችኋለሁ ማለት ነው። እና ምንድነው መሰላችሁ አሁን ለኛ ምን ይሁን ብለሽ ነው የምታሳይ ምናምን ካላችሁ ያው ለእናንተ ምክር ነው መመክራችሁ። አብዛኛው አዳዲሶቹ ማለት ነው ልብስ አትግዙ። እውነቴን ነው የምላችሁ፣ ልብስ አትግዙ። ገንዘባችሁን አጠራቀማችሁ ወርቅ ግዙ፣ ወይ ደግሞ የሆነ ነገር ብቻ ግን የሆነ ባንክ ወይ ለሰው ሰጣችሁ እንኳን ሰው ከሚበላችሁ ልብሱን ብትገዙበት ይሻላል። ለሰው ገንዘብ ሰጣችሁ ወንድ ምናምን ከሚበላችሁ በርግጥ ያው ልብሱን ብትገዙበት ይሻላል። ቢያንስ አንድ ቀንም ቢሆን ትለብሱታላችሁ ማለት ነውና ወይስ ልብስ አትግዙ። እውነቴን ነው የምላችሁ። እኔም ቁጭ ብዬ ሳስበው አሁን በቃ የገዛኋቸው የጠበቡኝ ምናምን በቃ የዛሬ በ2018 የገዛው ልብስ አለኝ እና በጭራሽ ጂንሶቹ በጭራሽ በቃ አይገቡም። በእውነት አይለበሱም። እኔ ወፍራለሁ ብከሳ ራሱ አይሮን ነው። በዛን ሰዓት የነበረኝ ሰውነት አቋምና አሁን ያለኝ የሰውነት አቋም አንድ አይነት አይደለምና አንድ ሁለት ደግሞ ፋሽኑ ራሱ አልፎበታል። እንዳለ ልብሱ ፋሽን አልፎበታልና አሁን ቤት ራሱ ምንለበሳል እውነት ለመናገር ማለት ነውና እና በጣም ነው እንትን የሚቆጨውና አዳዲሶቹ የመጣችሁ አረብ ሀገር በብዛት ለስራ የሚሆናችሁ ልብስ ብቻ ግዙ። ልብስ አትግዙ፣ ልብስ አታብዙ። አንደኛ ሸክም ነው። እውነቴን ነው የምላችሁ። ባለፈውም ካርጎ አረኩኝ። አብዛኛው ልብስ ነው፣ ብርድ ልብስ፣ አልጋ ልብሶች ምናምን ካርጎ አድርጌያለሁና ምንም እውነት ለመናገር ኢትዮጵያ ምንድነው ያሉኝ ይሄን አሁን ልብስ ነው ብለሽ ነው እንደ ላክሹ ከዛ ሲወጣ ከጉምሩክ የወጣበት ዋጋ ተውኝ። እኔ እንደው አልናገር ራስ ምታት ስለሆነ ማለት ነው። ተው እውነቴን ነው እላችሁና ማለት ነው። ይሄን ልብስ ነው እንደ ብለሽ ላክሹ። አንድ ሲስተር ማይላኩላት ልብስ እንደዚህ እንደኔ ይመስላል። እኔ አብዛኛው ልብሴ የተተለተለ ነው። ሱሪ ቀሚሶች ቅድ ምናምን ነው ቀዳዳው ላይ ደረሰ ነው። እንደዛ አይነት ልብሶች ናቸው የሚመቹኝና እንደዛ መስሎኝ ልክ ይሄንን ራስሽ ልበሽ ወይ ቤት መወልወያ ወይ ደግሞ ይሄ በር ላይ እግር መርገጫ ነው የምናደርገው እንጂ እኔ ምን ላደርግ እንዴት ነው የምለብሰው ምናምን አላለችኝም። እዚህ 30 ምናምን ሪያል ገዝቼ 20 ምናምን ሪያል ገዝቼ ላኩላት ሱሪዎች ማለት ነው። አሁን ለምሳሌ የኔ ልብስ እንደዚህ አይነት ነው። በቃ እንደዚህ ሱሪ ማለት ነው አብዛኛው የምወደው። ምናልባት ከጊዜ በኋላ እንደዚህ አይነት ልብስ ላይ ለበስ ይችላል። ሶ ጋይስ ያ በመሃል ሰው ጠርቶኝ ነው ተቋረጠ ማለት ነው። እና ምን ልላችሁ ፈልጌ ነው ባጭሩ ያ ገንዘባችሁን ለልብስ አታጥፉ፣ አታውጡት በጭራሽ ጋይስ፣ በጭራሽ ሳንለብሰው ነው በቃ ፋሽኑ አልፎበት በቃ ቤቱ እንኳን አይለበስ ምን አይልም። በቃ ከተሸጠ እንደው ያው ወደ ሰልባጅ ሰፈር ታውጡታላችሁ። እኛ በስንት ብር የገዛ ነው እንግዲህ እንትን ታረጉታላችሁ እንጂ ምንም በቃ ቆሻሻ ነው ኢትዮጵያ ሄዶ ማለት ነው። በእውነት እኔ በጣም ቁጭኝና ተቆጭቶ ምንም የሚመለስ ነገር የለምና ያው ከዚህ ብዙ ነገር ትረዳላችሁ ብዬ አስባለሁና ገንዘባችሁን ትንሽም ምንም ይሁን ልብስ ላይ ከማጥፋት አጠራቅማችሁ እንደነገርኳችሁ የሆነ ነገር ደህና ነፍስ ያለው ነገር ላይ ነገር ትርፍ የሚገኝበት ነገር ላይ ተሽጦ ተጨማሪ ገቢ እንትን ትርፋማ የምትሆኑበትን ነገር ላይ ብታውሉት መልካም ነው ብዬ ነው። ዛሬ እንግዲህ ያ እኔ በትንሹ ነው ልብሴን ያሳየኋችሁ። እውነት ለመናገር ግማሹን ኢትዮጵያ ልኬያለሁ። በቅርቡ ያው ወደ ኢትዮጵያ እሄዳለሁ ብዬ ደጋግሜ ነግሬያቸዋለሁና ያ እዛ ደግሞ ያለውን እናያለን ማለት ነው። አይሮን ነው በጣም ጠቦኛል። በተለይ ሞል የገዛኋቸው ጂንሶቼ በፊት እኔ ኤስ ነበር የሚሆነኝ፣ አሁን ያው ሚዲየም ነው የሚሆነኝ ማለት ነው። በእርግጥ አሁን ያው ለመቀነስ እየጣርኩ ነው። ቀጣይ ላይ ስፖርት እየሰራን ብቻ ይሄንን ሰውነት ሴክሲ በቃ ሌዲ የሆነ የሰውነት ቅርጽ እስክናመጣ ሩዝ ቀንሰናል። ምናራት አንበላ ጧት እንሮጣለን ምናምን የአረብ ግቢ ውስጥ በቃ በዚህ ወር አይ ቲንክ እስከ 2 ወር ምናምን ቢያንስ አሪፍ ሰውነት ለማምጣት እንሞክራለንና የጠበቡን የገዛናቸው ልብሶች ቢያንሶች እንኳን ባንለብሳቸው ቤት ለብሰንማ እንትን መሆን አለበት። የምሬን ነው የምላችሁና ያው እንደነገርኳችሁ ነው። ለልብስ ምንም አይነት ገንዘብ አታውጡ። እውነቴን ነው የምላችሁ። ኢትዮጵያ ራሱ ምርጥ ልብስ ነው ያለው። እኔ ጓደኛ ሄዳ በቃ ምን እኔ የገዛኋቸው ልብሶች እየለበስኳቸው እንደው ሺቲ ይሻላል አለች። እኛ የገዛ ነው እዛ ያለው ሺቲ ይበልጣል ምናምን አላለችኝ። የምሬን ነው
እና በጣም እንትን ብሎኛልና በቃ ምንም ማድረግ አይቻልም። እቺን ቀሚስ እንኳን በጣም ነው የምወዳት። እቺ እንኳን ብዙ አጠበኝም፣ አሪፍ ነች፣ ስትራችም ስላምን ነችና ምናምን በቃ ብቻ እኔ ጡት ማሳጅ ጭምር ነው የጠበበኝ ጋይስ። እና እንደኔ እንዳትሆኑ ብዙዎቻችን ተሸውደናል። ልብስ እየገዛን ካርጎ አድርገናል ለዘመዶቻችን እና አይጠቅምም። እነሱም አይለብሱትም፣ አልወደዱትም። ብዙዎቹ ይሄንን ልብስ ነው ብለሽ ነው አንተ ዝም በል ልብስ ነው ብለሽ ነው የላክሹ። ሰልባጁ እንኳን ከዚህ ያምራን ምናምን ብሎ በጣም ነው እንትን አምሮዬን የነኩት ቤተሰቦች። በዚህ አጋጣሚ በእውነት ነው የምላችሁና ልብስ ገዝታችሁ ካርጎ ከምታረጉ ተቆጠቡ ብዬ ላስተላልፍላችሁ ነው። ይሄንን ቻናል ግን መቼ ነው ሰብስክራይብ ያደረጋችሁ? ትልቅ ነው። ኧረ ተው ጋይስ፣ ኧረ